ሰላም የመላቲው ቤተሰቦች፣ ዛሬ ዓለምን እያነጋገረ ያለውና በአማርኛ ጭምር የሚሰራው ድንቅ የጉግል ቴክኖሎጂ ጄሚኒ ኤአይ ስልካችን ላይ ከጫንን በኋላ እንዴት እንደምንጠቀመው በተግባር አሳያችኋለሁ። ብዙዎቻችሁ አፑን ከጫናችሁ በኋላ ምን እንደምታደርጉ ግራ ሊገባችሁ ይችላል። ዛሬ ግን ሁሉንም ምስጢር አሳያችኋለሁ። እስከ መጨረሻው ተከታተሉ። መጀመሪያ እስኪ እንትን ላይ እንገባለን፣ ጄሚኒ ላይ። ያው እቺት አፕሊኬሽኑ እዚህ ጋር ናት። እሷ ላይ እንገባለን። እሷ ላይ አንዴ እንነካታለን። ከዛን ይመጣል ማለት ነው። ከዛን እስቲ በአማርኛ እንዘዘው። እዚህ ጋር ከታች ሌላ ነገር ጋር አንዴ እንጫናለን። ከዛ የምንፈልገውን ነገር መጠየቅ እንችላለን ማለት ነው። ለምሳሌ ስለ ጤናማ አመጋገብ 5 ነጥቦችን በአማርኛ ጻፍልኝ ብዬ ልጻፍልኝ። ተመልከቱ። ስለ ጤናማ አመጋገብ 5 ነጥቦችን 5 ነጥቦችን በአማርኛ ጻፍልኝ ያልኩት። ተመልከቱ። አሁን ከዛን እቺን የቀስት ምልክቷን ወደ ላይ የምታመለክት ቀስት ምልክት አለች አይደል? እሷን እንጫናታለን ማለት ነው። ሴንድ እናደርግላታለን። ከዛን አሁን የሚያመጣውን ተመልከቱ። ምን ይላል? ስለ ጤናማ አመጋገብ ጠቃሚ የሆኑ ነጥቦች እንሆ። አንደኛ፣ የተመጣጠነ ምግብ መመገብ። በየቀኑ በምናደርገው ምግብ ውስጥ ካርቦሃይድሬት፣ ፕሮቲን፣ ቫይታሚኖች እና ማዕድናት በበቂ ሁኔታ መካተታቸው ማረጋገጥ። ለምሳሌ ጥራጥሬዎች፣ አትክልትና ፍራፍሬ እንዲሁም ስጋና የወተት ተዋጽኦችን ማመጣጠን። ሁለተኛ፣ በቂ ውሃ መጠጣት። ውሃ ለሰውነታችን ሜታቦሊዝም፣ ምግብን ወደ ኃይል የመቀየር ሂደት እና የቆንጆ ቆዳ ወሳኝ። በቀን ውስጥ ቢያንስ ከ8 እስከ 10 ብርጭቆ ውሃ መጠጣት ይመከራል። ሶስተኛ፣ የአትክልትና ፍራፍሬ ድርሻን መጨመር። አትክልትና ፍራፍሬዎች ለሰውነታችን በሽታ የመከላከል አቅም የሚሰጡ ቪታሚኖች እና ፋይበር ስላላቸው በየምግቡ ሰዓት ማካተት አስፈላጊ ነው። አራተኛ፣ የጨውና ስኳር አጠቃቀምን መቀነስ። ከፍተኛ የስኳርና የጨው መጠን ያላቸውን ምግቦች ለደም ግፊት፣ ለስኳርና ለልብ በሽታዎች ስለሚያጋልጡ አጠቃቀማችንን መገደብ ይኖርብናል። አምስተኛ፣ ምግብን በሰዓቱ መመገብ። ቁርስን ፈጽሞ አለመተው እና ምግቦችን በተገቢው የሰዓት ልዩነት መመገብ ሰውነታችንን የኃይል መጠን የተስተካከለ እንዲሆን ይረዳል። ጤናማ የአኗኗር ዘይቤ እንዲኖር እነዚህ ነጥቦች መተግበር ትልቅ ለውጥ ያመጣል ይላል እና ባዘዝኩት መሰረት 5 የጤናማ አመጋገብ ነጥቦችን በአማርኛ አዘጋጅቶልኛል ማለት ነው። እንደምታዩት 5 ነጥቦች። ስለዚህ ዝርዝር መረጃውን ሰጥቶኛል ማለት ነው። ይህንን መረጃ ኮፒ አድርጋችሁ ለምትፈልጉት ስራ መጠቀም ትችላላችሁ ማለት ነው። ሌላኛው በሁለተኛ ደረጃ የምናየው በድምጽ እንዴት እንደምናዘው ጄሚኒን ማለት ነው። ስለዚህ ጽሁፍ ካልፈለጋችሁ ይህን የማይክሮፎን እቺን እዚህ ጋር የምናያት አለች አይደል? እቺ እዚህ ጋር መጨረሻ ላይ አለ የዌቭ ምልክት ያላት ማለት ነው። የዌቭ ምልክቷን አንዴ እንነካታለን። የዌቭ ምልክቱ
አንድ ሲነካት ወደ ድምጽ ይወስደናል ማለት ነው። ለምሳሌ እና አነጋግሮሽ በአማርኛ ሰላም ጄሚኒ ሰላም ነው አይደል? አዎ ሰላም ነኝ፣ እግዚአብሔር ይመስገን። አንተስ እንዴት ነህ? ሁሉ ሰላም? ሰላም ነው፣ እግዚአብሔር ይመስገን። ጄሚኒ አንድ ጥያቄ ልጠይቅህ ነበር። እሺ፣ በደስታ የፈለከውን ጥያቄ መጠየቅ ትችላለህ። የሚችለውን ያህል መልስ ለመስጠት ይሞክራለሁ። እሺ፣ በአሁኑ ሰዓት በኢትዮጵያ ታዋቂ የሆነ የቴክኖሎጂ ዜናዎችን ንገረኝ። እሺ፣ በኢትዮጵያ ለቴክኖሎጂው ዘርፍ ብዙ አዳዲስ ነገሮች እየተከናወኑ ይገኛሉ። ለምሳሌ የኢትዮ ቴሌኮም የሞባይል ገንዘብ አገልግሎት ቴሌብር በጣም በፍጥነት እያደገ ነው። እንዲሁም መንግስት ዲጂታል ኢትዮጵያ 2025 በሚል ስትራቴጂ ቀርጾ የተለያዩ የመንግስት አገልግሎቶችን ወደ ዲጂታል ለመቀየር በስፋት እየሰራ ነው። በአርቲፊሻል ኢንቴሊጀንስ ዘርፍም አንዳንድ አዳዲስ ሙከራዎች መታየት ጀምረዋል። ሌላ ማወቅ የምትፈልገው ነገር አለ? ተጨማሪ እስኪ ካለ ንገረኝ። በተጨማሪ አዳዲስ ቴክኖሎጂ ጀማሪ ድርጅቶች ስታርታፕስ በኢትዮጵያ እየተበራከቱ ነው። ለምሳሌ በቅርቡ ቤተር አውት የተባለ ድርጅት $5 ሚሊዮን የፈንድ ድጋፍ አግኝቷል። በኤሌክትሪክ የሚሰሩ ሞተር ሳይክሎችን የሚያመርቱ እንደ ዶዳ ያሉ ድርጅቶችም እየተነቃነቁ። በዲጂታል ክፍያ በኩል ደግሞ ከቴሌብር በተጨማሪ ቻፓ የተባለ የክፍያ ማቀላጠፊያ ፔመንት ጌትዌይ አገልግሎቱን እያስፋፋ ነው ይገኛል። እነዚህ ነጥቦች በቂ ናቸው ወይስ በሌላ ዘርፍ ተጨማሪ መረጃ እንድፈልግልህ ትፈልጋለህ? እሺ ጄሚኒ፣ በጣም አመሰግናለሁ ስለሰጠኝ መረጃ። ምንም አይደል፣ በማገዝህ ደስተኛ ነኝ። ሌላ ጥያቄ ካለ በማንኛውም ሰዓት መጠየቅ ትችላለህ። እሺ ጄሚኒ፣ ቻው ቻው። ደህና ሁን። እና ይሄን ይመስላል ማለት ነው። አሁን እንዳወራሁት በአሁኑ ሰዓት በኢትዮጵያ ታዋቂ የሆኑ የቴክኖሎጂ ዜናዎችን ንገረኝ ብዬ ልጠይቀው ችያለሁ እና እሱም መልሱን ሰጥቶኛል ማለት ነው። በዚህ አይነት መልክ የፈለጋችሁትን ነገር መጠየቅ ትችላላችሁ፣ በድምፅ እንዲሁም በጽሁፍ ማለት ነው። እንግዲህ የዛሬው ቪዲዮ ይሄን ይመስል ነበር። ጄሚኒን ተጠቅማችሁ የዕለት ተዕለት ስራችሁን አቅልሉ እያልኩኝ ያልገባችሁ ነገር ካለ ኮሜንት ላይ ጠይቁ። ቪዲዮ ተጠቀማችሁ ሰብስክራይብ ማድረጋችሁን እና ለሌሎች ሼር ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ቻው፣ አመሰግናለሁ።